የእግዚአብሔር ቃል በዚህ በኤፌሶ መጽሐፍ ምዕራፍ 5 ቁጥር 15 ላይ እንደዚህ ይላል፣ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ኢየሱስ ክርስቶስ ጌታ ነው። በጣም እርግጠኛ ነኝ ብዙዎቻችን ይህንን የእግዚአብሔር ቃል እናውቀዋል። በዚህ በ18ኛው ቁጥር መጨረሻ ላይ ምን ይላል? ይህ ማባከን ነውና ይላል። መቼም ስለማባከን ብዙዎቻችን እናውቃለን፣ ብዙዎቻችንን ያሳስበናል። አንዳንዶቻችን ዛሬ 10 ደቂቃዬን አባከንኩ እንላለን። አንዳንዶቻችን ዛሬ ቀኔን አባከንኩ፣ አንዳንዶቻችን ዛሬ ይህ ዓመት ባከነብኝ እንላለን። ብቻ በዚህም በዛም እንቆጥራለን። እዚህ ጋር ግን የሚናገረው ስለ 1 ዓመትም ስለ 1 ወርም ስለ 1 ሰዓትም ምናምን መባከን አይደለም፣ ስለ ህይወት መባከን ነው የሚያስተምረን። እንዳንባክን በህይወታችን ብዙዎች በህይወታቸው መጨረሻ በሞት አፋፍ ጋር ሲደርሱ ወደኋላ ዞር ብለው ሲመለከቱ በጣም በብዙ ነገር ይጸጸታሉ። 90% ሰው በህይወቱ ባሳለፋቸው ነገሮች ይጸጸታል። እዚህ ጋር አባከንኩ ይላል፣ ይሄን ዓመት አባከንኩ ይላል። እዛ ጋር ምን ሆኜ ነው እንደዚህ አይነት ኢነርጂን እዛ ጋር እያሳለፍኩ የነበረው፣ እንደዚህ አይነት ጊዜን እየሰጠሁ የነበረው፣ እንዲህ እየፈለኩት የነበረው ነገር ይሄን ነገር ምን ሆኜ ነው እንዴት ህይወቴን እዚህ ጋር አባክናለሁ እያለ አብዛኛው ሰው በጣም ጥቂቶች ናቸው ህይወቴን በትክክል ተወጥቻለሁ፣ ዓላማዬን የመጣሁበትን ወደ ምድር የመጣሁበትን የእግዚአብሔር ሐሳብ ፈጽሜያለሁ፣ በትክክል ኖሬያለሁ የሚሉት በጣም ጥቂት ሰዎች ናቸው። አብዛኛው ሰው እዛ ጋር ሲደርስ ይጸጸታል። ይህ ጸጸት እንዳይመጣ፣ ይህ መባከን እንዳይመጣ ነው የእግዚአብሔር ቃል የሚያስተምረን። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው እንዳትመላለሱ፣ እናንተ በክርስቶስ ኢየሱስ ጠቢባን ተደርጋችኋል። ስለዚህ ወርዳችሁ ጥበብ እንደሌላቸው አትመላለሱ እያለ ነው። ከዛ በኋላ ቀኖቹ ደግሞ ኦሬዲ ክፉዎች ናቸው። እናንተ ቀድማችሁ ዘመኑን እየሄዳችሁ መዋጀት ካልቻላችሁ የቀኑ ክፋት ያገኛችኋል እያለ ነው። ስለዚህ ይህን ከተናገረ በኋላ ነው ስለዚህ የሚለው ቁጥር 17 ላይ ዘመኑ ክፉ ስለሆነ ዘመናችሁን ቀድማችሁ እንድትዋጁ በጥበብ እንድትመላለሱ፣ ስለዚህ ምን ማድረግ አለባችሁ? የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። ኢየሱስ ክርስቶስ ጌታ ነው። ከዛ ወረድ ብሎ ነው መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። የሰው ልጅ በምን እንደሚሰክር መምረጥ ይችላል እንጂ አለመስከር አይችልም። የማይሰክር ሰው ምድር ላይ የለም። የሚለያየው የሚሰክርበት ነገር ነው። በመንፈስ ቅዱስ በእግዚአብሔር ነገር መስከር ካልቻለ አንድ ሰው ካልሰከረ ወይ በፍልስፍና ይሰክራል፣ ወይ በዚህ ዓለምስ ባለውን ነገር በመውደድ ይሰክራል፣ ወይም ትምህርት እያለ ይሰክራል፣ ወይም ስራ እያለ ይሰክራል፣ ወይም የሆነ ነገር እያለ በሆነ ነገር ሰክሮ ይውላል። የማይሰክር ሰው የለም። ስለዚህ ይህ የምንሰክርበት ነገር የእግዚአብሔር ነገር ካልሆነ፣ በመንፈስ ቅዱስ ካልሆነ፣ በእግዚአብሔር ቃል ካልሆነ ህይወታችንን ያባክነዋልና ተጠንቀቁ፣ በምን እንደምትሰክሩ ምረጡ ይላል። ኢየሱስ ክርስቶስ ጌታ። ቁልፍ እዚህ ጋር የሚያስቀምጠው ሐሳብ ይሄንን ነገር ህይወታችንን በእግዚአብሔር ቃል እንዲሰክር፣ ህይወታችንን በጥበብ እንድንመላለስ፣ ቀኑን እየዋጀን እንድንመላለስ ቁልፍ ያስቀመጠው ሐሳብ ቁጥር 17 ላይ ያለው። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ሰው በጌታ ፈቃድ ሲወጣና ሲገባ፣ የጌታን ፈቃድ ከተረዳ በኋላ ሲወጣና ሲገባ ያኔ ብክነት የለም። ያኔ በመንፈስ ቅዱስ ይሰክራል። ያኔ በእግዚአብሔር ነገር ይያዛል። ለሌላ ነገር ስፍራ አይኖረውም። ስለዚህ ለእግዚአብሔር ቃል ያለን ስፍራ ከፍ እንዲል ካለበት እንዲጨምር፣ በብዙ የእግዚአብሔር ቃል እንድንጓጓ፣ የእግዚአብሔር ቃል እንድናነብ፣ የእግዚአብሔርን ቃል እንድናጠራ፣ የእግዚአብሔርን ቃል ሜዲቴት እንድናደርግ የእግዚአብሔር ቃል ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ እያለ ይመክራል። ኢየሱስ ክርስቶስ ጌታ ነው። ዛሬ ለእግዚአብሔር ቃል ያለን ነገር እንዲለወጥ፣ ዛሬ እግዚአብሔር ቃል ላይ ያለን ነገር ህይወታችን በመጨረሻ እንዳይሰክር፣ እንዳይባክን፣ የሰከርንባቸው የተያዝንባቸው ነገሮች በኋላ እንዳይቆጩ በእግዚአብሔር ነገር እንድንያዝ የጌታን ፈቃድ አስተውለን ማወቅ ይገባናል። አሜን። ለዚህ ነው በቃ እዚህ ጋር የጌታን ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። የጌታን ፈቃድ የምናውቅበት ደግሞ ብቸኛው ነገር የእግዚአብሔር ቃል ነው። ኢየሱስ ጌታ። የእግዚአብሔር ቃል ስለ እግዚአብሔር ፈቃድ፣ እግዚአብሔር በእኛ ላይ ስላለው ሐሳብ፣ እግዚአብሔር እንመላለስበት ስለሰጠን ህይወት፣ ስለ ሁሉ ነገር የጌታን ፈቃድ ጥንቅቅ አድርጎ በስነ ስርዓት የሚያስተምረን የእግዚአብሔር ቃል። ስለዚህ ለእግዚአብሔር ቃል ያለን ስፍራ እንዲጨምር ነው ዛሬ የእግዚአብሔር ቃል አካፍላችሁ የመጣሁት። ለእግዚአብሔር ቃል ያለን ስፍራ ይጨምር። የእግዚአብሔር ቃል ጠዋትና ማታ እናንብብ። የእግዚአብሔርን ቃል ሜዲቴት እናድርግ። የእግዚአብሔር ቃል ለመስማት እንጓጓ። ለእግዚአብሔር ቃል ጊዜ እንስጥ። ያን ጊዜ በመንፈስ ቅዱስ እንሰክራለን።
ያን ጊዜ ብክነት ከህይወታችን ይቆማል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል ስለ እግዚአብሔር ቃል በመዝሙር መጽሐፍ ላይ እንደዚህ ይላል። መዝሙር 119 ቁጥር 105 ላይ እንደዚህ ይላል። ሕግ ወይም ቃልህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ኢየሱስ ክርስቶስ ጌታ ነው። ይሄ የምናወራለት የእግዚአብሔር ቃል ስለራሱ ስለ እግዚአብሔር ቃል ይላል። ሕግ ለእግሬ መብራት ለመንገዴም ብርሃን ነው ይላል። አሁን ላለሁበት እግሬ ጋር ለምንራመድ ነገር እንዳልሰናከል ብርሃን ነው አለ። ነገ የሚመጣውን ደግሞ እንዳይ ለመንገዴ ከፊት ለፊት ላለው ብርሃን ነው ይላል። ኢየሱስ ክርስቶስ ጌታ ነው። መኪና የምንነዳ ሰዎች መኪና በማታ ስንነዳ አጭር መብራት አለ፣ እንደገና ረጅም መብራት አለ አይደል? ሁለቱም በጣም አስፈላጊ ናቸው። አጫጭሩን አብርተን አጠገባችን ያለውን እናያለን። ወደፊት ደግሞ አስፋልቱ ምን እንደሚመስል ለማየት ስፒዳችንን ለማስተካከል ደግሞ ወደ ረጅም እናበራና ከፊት ለፊት ያለውን እናያለን። የእግዚአብሔር ቃል እንደዚህ ነው የሚለን። የእግዚአብሔር ቃል ለእግራችን መብራት ነው፣ ለመንገዳችን ደግሞ ነገ ላለው ህይወት ብርሃን ነው። ኢየሱስ ጌታ ነው። በእግዚአብሔር ቃል ዛሬንም ነገንም እያየን መጓዝ ካልቻለን እዚህ ጋር እንደሚለው ብክነትን ያመጣብናል በህይወታችን። እዚህ ጋር እንደሚለው በሌላ ነገር እንሰክራለን። በእግዚአብሔር ቃል መስከር ካልቻለን፣ በእግዚአብሔር ቃል መያዝ ካልቻለን፣ በመንፈሱ መያዝ ካልቻለን ሌላ የምድራዊ ነገር፣ ሌላ መልካም የሚመስሉ ነገሮች፣ ሌላ ከእግዚአብሔር ቃል ጋር የማይሆኑ ነገሮች መጥተው ያሰክሩናል። ከዛ በህይወታችን መጨረሻ ብክነት ይመጣል። ኢየሱስ ጌታ ነው። እንዳንባክል ግን ዛሬ የእግዚአብሔር ቃል እየመከረ በቃሌ ኑሩ፣ ቃሌን ስሙ፣ ፈቃዴን አድምጡ፣ በፈቃዴ ተመላለሱ፣ ተያዙ። ያን ጊዜ በጥበብ ትመላለሳላችሁ። ያን ጊዜ ቀኖቻችሁን ዘመኖቻችሁን እየዋጃችሁ ዛሬያችሁን ነጋችሁን እያያችሁ ትኖራላችሁ ያለ እግዚአብሔር ቃል በዚህ ስፍራ ይመክረናል። ኢየሱስ ክርስቶስ ጌታ ነው። ተባረኩልኝ። የእግዚአብሔር መንፈስ ከሁላችን ጋር ይሁን።